ለምሳሌ ሁሉም ነገር እኮ ፊደልና ቁጥር ነው አይደል አንተም ፊደልና ቁጥርና እኔም ፊደልና ቁጥርና ሁሉም እግዚአብሔር ዓለምን የፈጠረበት ብሉፕሪንት እንዳይሆን እንደ ዲዛይን አድርገ እየው ኮዳቸውን መፍታት ከቻልክ ረቂቁንም ግዙፉንም የማየት እድል አለህ ነው በቃ 37 አልፋ 73 ጠንከር ያለ ይዘት ያለው መጽሐፍ ነው በይዘቱ ጀመርና የ888 መጽሐፌ ሁለተኛ ክፍል ብለ ማየት ትችላለህ አጠቃላይ መጽሐፉ የያዘው የግዕዝ ፊደል ያለውን ምስጢር ነው ይሄን መጽሐፍ የጻፍኩበት ትልቁ ምክንያት የኢትዮጵያ ፊደል ያለውን ረቂቅ ምስጢር ከማወቅ የተነሳ ነው እንደሚታወቀው ግዕዝ በ25 በላይ ዩኒቨርሲቲዎች ይጠናል ለቋንቋነት ማለት ነው ዓለም ላይ ይጠናል እኛ ሀገር አላውቅም ምናልባት ዩኒቨርሲቲ ውስጥ የተወሰነ ደረጃ ተጀምሯል ግን አርኪ አይደለም ግን ሞር በሰለጠኑት ዓለማት በመንላቸው ማለት ነው በአሁን ሰዓት እንግዲህ ወደ 25 ዩኒቨርሲቲዎች ለምሳሌ ስታንፎርድ ውስጥ አለ ሃርቫርድ አለ ስታንፎርድ ውስጥ አለ ሃርቫርድ አለ ካናዳ አለ አሜሪካ ብዙ እንትኑ ዩኒቨርሲቲዎች ውስጥ አይቻለሁ እኔም ብዙ ተጋብዤ መሄዱ ማየቱ ጉዳይ አለ ይጠናል ኦልሞስት እኮ ሲጠና 400 500 ዓመት አልፎታል ለምሳሌ ሂዮብ ሉዶልፍ ከጀመረው ጀርመን ላይ ከጀመረው ጀምሮ 500 ዓመት ምንም በጣም ብዙ ተጠንቷል ለማለት ያህል ነው ምንድነው በአለም ውስጥ ብዙ ሺህ ቋንቋዎች አሉ 7000 ምናምን በላይ ቋንቋዎች አሉ ግን ቋንቋቸውን ፊደል ያደረጉ ሀገራት ከ20 ያነሱ ናቸው በጣም ጥቂቶች ናቸው ዕውቀት ይፈልጋል ጥበብ ማስተዋል ይፈልጋል ቋንቋው ደግሞ ውስጡ ቁጥር ያለበት ደግሞ ቀመር የተካተተበት ፊደሉ እንደ ስጋ ቁጥሩ እንደ ነፍስ የተዋሃደው ደግሞ የዕብራይስጥ ፊደል የግሪክ ፊደልና የግዕዝ ፊደል በተቀዳሚነት ይጠቀሳሉ ዓለም ላይ ካሉ ቋንቋዎች ሶስቱ ብቻ ናቸው ምናልባት 2 4 ብቻም አይሆንም በዚህ ደረጃ ሶስቱ በጣም ታዋቂ ገማትሪያ ያላቸው ናቸው ገማትሪያ ይባላል በእኛ ቀመራ ፊደል ወይም ሰፊራ ፊደል እንለዋለን አንደኛው ዕብራይስጥ ነው ዕብራይስጥ ብሉይ ኪዳን የተጻፈበት ቋንቋ ነው ሁለተኛው አዲስ ኪዳን የተጻፈበት ግሪክ ቋንቋ ነውና እነዚህ መጻሕፍት ደግሞ በጥንታዊነት የተተረጎሙበት የግዕዝ ቋንቋ ነው ፊደሉ ራሱ ቁጥር ነው ለምሳሌ ሁሉም ነገር እኮ ፊደልና ቁጥር ነው አይደል አንተም ፊደልና ቁጥርና እኔም ፊደልና ቁጥርና ሁሉም በአርያም በለው በዚህ ማለት በፊደልና በቁጥር የምትገልጸው ነው ረቂቁም ግዙፉም ማለት ነው እና ለምሳሌ 20 በላይ አቀማመር ስልት አለው መጽሐፉ ላይ አንባቢያን ያነቡት እና እዛ ውስጥ ያለውን ሴክሬት የሚፈታ መጽሐፍ ነው በጣም ብሉፕሪንት በለው እግዚአብሔር ዓለምን የፈጠረበት ብሉፕሪንት እንዳይሆን እንደ ዲዛይን አድርገ እየው እስራኤላውያኖቹ በጣም ሰርተውበታል ግሪኮቹም ሰርተውበታል የኛ ደግሞ ጥንት ሊቃውን ተራቀውበታል በጥንት አቡሻህር የሚባል ትምህርት አለ እዛ ጋር የተካተተ ነው በኋላ ትምህርቱ እየተዳከመ ነበረ የመጣው እና የቀመረ ፊደል ውስጥ የያዙ ብዙ መጻሕፍት አሉ በግዕዝ ቋንቋ ማለት ነው ለምሳሌ ሆታ አይምሮ ዘሄኖክ የሚል መጽሐፍ አለ እና ሄኖክ ይሄ የፊደላት ሴክሬት ሲገለጥለት ረቂቁን ዓለም እንዳወቀ በስፋት የሚተነትን ነው ህላዌ መለኮት የሚባል አለ መጽሔተ መንፈስ ቅዱስ እነዚህ በጣም ኮዳቸውን መፍታት ከቻልክ ረቂቁንም ግዙፉንም የማየት እድል አለህ ነው በቃ ዋናው ኮድ ነው ሁሉም ነገር እግዚአብሔር ዓለምን በስርዓት ነው የፈጠረው ዝም ብሎ ዝብርቅርቅ ያለ ሁሉም ስርዓት አለው ያን ስርዓት መታወቅበት ትምህርት ነው